በ15 ቀን እንግሊዘኛ ንባብን ለመቻል ቻሌንጅ ላይ ነን። ዛሬ 14ተኛ ቀን ላይ ነን። 14ተኛ ቀን ፓርት 2 ሌሰን 14 ፓርት 2 ነው የሚለው። እስኪ እንቀጥል። እሺ ተማሪዎቼ ሎንግ ሳውንድ ኦፍ ሁለት ኦዎች አንድ ላይ ሲመጡ ሁለት ድምፅ አላቸው። አንደኛው ድምፅ ረዘም የሚለው ነው። በደንብ ስሙ። ሁለተኛው ድምፅ አጠር የሚለው ነው። ረዘም የሚለው ድምፅ ኡ በሉ እስኪ ከኔ ጋር እንላለን። እንዳትረሱ። ስለዚህ እንዴት እናስታውስ ካላችሁኝ ሁለት እንቁላሎችን ከተራራ ላይ ሁለት ተራራዎች ላይ ብለቅ ይህም ተራራ ነው ይህም ተራራ ነው፣ እጅም ትሮጣለች፣ ልንጋጨ ነው እያለች። ስለዚህ ሊሰባበሩ ነው ማለት ነው። ሁለቱ እንቁላሎች ብቻ እንዳትረሱ። መረ ያልኩት ሁለቱ እንቁላሎች አንድ ላይ ሲመጡ ሊጋጩ ሊፋጁ መሰለኝ ይላሉ ማለት ነው። እሺ እሱ ግን ረጅሙ ድምፅ ነው። ረዘም የሚለው ድምፅ እስኪ ቡት በሉ እስኪ ቡት። በጣም አሪፍ። ፉድ ረዘም ማለት እሺ። ፉድ በጣም አሪፍ። ሙን በጣም አሪፍ። ትችላላችሁ። ሩፍ ትችላላችሁ። ሩም በጣም አሪፍ። ፕሩፍ ጎበዞች። ሙድ በጣም ጥሩ። ኑን በጣም አሪፍ። ስቱል በጣም አሪፍ። ስፑን በጣም አሪፍ። ቱዝ ዙ በጣም አሪፍ። ስኩል አሁን የእናንተ ተራ አንብቡልኝ እስኪ። እንዴ እስኪ በጣም አሪፍ። ቡት እችኛዋስ? ፉድ እያየው ነው። እችኛዋስ? ሙን በጣም አሪፍ ነው። እችኛዋስ? ሩፍ በጣም አሪፍ። እችኛዋስ? ሩም በጣም አሪፍ። እችኛዋስ? ፕሩፍ በጣም ቆንጆ። እችኛዋስ? ሙድ ያምራል። እችኛዋስ? ኑን በጣም አሪፍ ነው። እችኛዋስ? ስቱል እቺ ማንም አያውቃት። ስፑን በጣም አሪፍ። ቱዝ በጣም አሪፍ። ዙ በጣም አሪፍ። የመጨረሻው እዛ ጋር ያለችው እችኛዋ ስኩል ካላችሁ በጣም ጎበዞች ናቸው። አሁን ደግሞ ወዴት እናልፋለን? ሾርት ሳውንድ ኦፍ ሁለቱ አንድ ላይ ሲመጡ አጭርም ድምፅ ያሰማሉ። ያ አጭሩ ድምፅ ደግሞ ከንፈር እንዳይንቀሳቀሳሉ ብላችኋል። በጣም አሪፍ። እናንብብ አብረን። ቡክ አይደለም፣ ቡክ በጣም አሪፍ። ኩክ በጣም አሪፍ። ጉድ በጣም አሪፍ። ፉት በጣም አሪፍ። ውድ በጣም አሪፍ። ሉክ በጣም አሪፍ። እነዚህ ኦዩ ቢሆኑ እንኳን ይሄ የዚህን ድምፅ ነው የሚያሰሙት። ለምሳሌ ኩድ ኤላ ተነበብም። እሺ ኩድ ውድ ሹድ ብለን ነው የምናነበው። ስለዚህ የላኛው ረጅሙ ድምፅ ነው የሚለው። ለምሳሌ ቡት ፉድ። እዚህ ጋር ቡክ ኩክ ጉድ ፉት ውድ ሉክ ኩድ ውድ
ሼር ትላላችሁ ማለት። ይሄ ቪዲዮ ከተመቻችሁ ግን ላይክ፣ ሰብስክራይብ እና ኮሜንት ደግሞ ጻፉልኝ ምላሽ አስልላችሁ። ባይ ባይ።